ያ ዱባይን ላይ ጆከርን በደንብ ቀርጾ የሚልክ ነው የምንፈልገው። ተጠርተው እንትን አይሸወዱም። እና ሶሻል ሚዲያ ላይ በጣም እንትን ስትሆኑ አትሸወዱ፣ አትሸወዱ። እውነቴን ነው የምለው። መጠጥ አጠጡ ውጭ ላይ ተግባባ። መዋረድ አለ እና ሞጣ እኔ አሁን የኦሮሞ ፖለቲከኞች እንደዛ ቢያደርጉት ጀግኖች እላቸው ነበር። የትግራይ ፖለቲከኞች እንደዛ ቢያደርጉት ጀግና እላቸው ነበር። የገዛ የአማራ ልጆች ማድረጋቸው ግን መርዘኞች እንደሆኑ ታውቃለህ እንዴ? በጣም ቀላል የሚጠብቀ አለ እንዴ? የሀገር ነው የሚጠብቀ እና ሞጣ ተሸውዷል። መንሱርማ ምን ተሸወደ? መንሱሬማ መንሱሬማ አባቴ ሊበላ ነበር እንዴ። ምሳሌ ልንገራችሁ። አሁን ብዙ ሴቶች የማይገባችሁ አንድ የደነዘዘ ነገር አላችሁ። ወንዱ በቁመና ከበለጣችሁ፣ በመልክ ከበለጣችሁ ለጥቅም እንደሆነ በጫልቱ አይተናል። ጫልቱ በጣም አፍቅራው አፕሊኬሽን ሞልታለት አሜሪካ እንዲመጣ ከእሷ ጋር እንዲኖር ነበር ፍላጎቷ። መንሱሬ ደግሞ ሽው 911 እልም። እንዲያም ሆዴ ይሻላል። ሆዴ 3 ወር ቆይቷል። 3 ወር ቆይቷል ሆዴ። መንሱሬ ግን በሳምንቱ የስ አሁንም ደግሞ የጉቺን እናያለን። ወረቀቶቹ የጀለስ ሲስተካከልለት ምን ይባል ማብራዘር የመችሽ ወንድ ልጅ በቁመና በመልክ የሚበልጣትን ሴት አይፈልግም። this is fact አይፈልጋትም። ብዙ ጊዜ ሴቶች የምትሸወዱ በዛ ነው። አትፈልጉ። አይ ፋሲካና እንትና በመልክ ምንም አይበላለጡ። ፋሲካና ማን ነው ስሙ? ጄማ ወረ ፋሲካና እንትና በመልክ አይበላለጡም። ፋሲካና ዶክተር ማን ነው የሚሉት? ልጁ ይመቸኛል። ጠንካራ ሰራተኛ ነው። ማን ነው ልጁ ስሙ? የሀቢባ ቦይፍሬንድ ሀቢብ። ኦኬ ሀቢብ እና ፋሲካ ምንም በመልክ ተቀራራቢ ናቸው፣ ይመጣጠናሉ። ግን ሶሻል ሚዲያ ላይ እኔ በሳቅ የሞትኩት ጸጉሯን እየሰራት ምናምን አይ ዱባይ ላይ ጤነኛ ይጥፋ። ጸጉሯን ቅባት እየቀባ እየቆጣጠራት ምናምን ማይ ጋድ። እና እንትን አትበሉ። በእውነት እውነቴን ነው። በጣም ይደብራል፣ ይደብራል። እንደዚህ የሌለ ነገር ዝም ብለህ ዱባይ ምንድን ነው ግን ያለው ችግር? አልገባ እኔ በሄድኩ ጊዜ እንግዲህ ዱባይ ሄጃለሁ። በጣም አስተናግደውኝ ምላሴንም ፈርተውት ሊሆን ይችላል። በክብር ነው የሸኙኝ። ለእኔ ትልቅ ክብር አለኝ ለዱባይ ልጆች። ግን አሁን የመጡት ዱባይ አዶን ነው ምን እንደሆኑ አላውቅም። ታፕታፕ እያደረጋቸው የኔዎቹ በእውነት እውነቴን ነው። በጣም ያስጠላል። ዱባይ እና ጀርመን ነው አስቀያሚ ነገር ያየ ነው። እንደ ኢትዮጵያ ላይ እንደዛ ላየ ነው። ኢትዮጵያ ላይ ምንም እንደዚህ ከኢትዮጵያ ያሉ ሳይ እነ ጃኒ ነው ያሉት። ጃኒ በጣም አሪፍ ልጅ ናት እንደምታያት። ራቼ የሚባል እንቁራሪት ያው
አሽቃባጭ እሱና ያያል ዘልደታ አንድ አይነት ናቸው ለኔ። ምንም ታለንት ችሎታ የላቸው። በማሽቃበጥ ኑሯቸውን የሚመሩ በአማራ ያያ ዘልደታ አለ፣ በኦሮሞ ራቼ አለ። እንደው ከየቤቱ አታሳጣኝ። ቀዌ ምን አስበ ነው አስገባኝ የምትለው? ቀዌ የተናገርከውን ሰምቻለሁ። በጣም ጥሩ ነገር ነው ያደረከው በቀነኒ ጉዳይ ላይ። በእውነት you are fair my brother። ትልቅ ነገር ነው ያደረከው። I appreciate you for that። yeah ቀዌ በእውነት ስለ ቀነኒ የተናገርከው ነገር ቃላት የለኝም። አሜሪካን ጉልበተኝነት እንዴት አየኸው? እንዴት ተሙሻ ሌሎቹ ሀገር ላይ ነው። አረ እንትናን እኮ አፈር ከድሜ ያስገቡት በመድኃኒዓለም ኢላን ማስክን አፈር ከድሜ ነው ያስገቡት። በአንዴ $200 ቢሊዮን እንዲያጣ ህዝቡ አንድ ሆኖ ዜሮ ከተተ። ዜሮ። ኢላን ማስክ አፈር ከድሜ በላ። ስቴፕ ዳውን አረገ። አልሰራም ማለት አይ ትራምፕም እያስቸገረ ነው ነገሩ ሊበላሽበት። ትራምፕ ብዙ አላወቀም። በጣም አሪፍ ሆኖ ነበር መጀመሪያ ላይ አመጣጡ። አሁን ግን ነገር እየተበላሸበት ያ ወላይታ ላይ እኔ በሰውየው ተናድጃለሁ። ወላይታ ላይ ወሸላውን የቆረጠበት ተናድጃለሁ። እንዴት በሉ እንዴት አላበላውም? እንዴት ቆርጦ አላበላውም ለሰውየው? እኔ ተናድጃለሁ። ከሆነ ማብላት አለበት። እንዴት ይዞት ይሄዳል ነው? በደንብ ብላ ብሎ ማብላት ነው ያለበት። ከሆነ ፌክ ከሆነ ፌክ ነው። እውነት ከሆነ ግን እኔ በእውነት እውነት ነው። ምንድነው? ቆይ ተሙሻ ሌላ ታሪክ ነው። እሺ ከቆረጠው ግን ቆርጦ ማብላት አለበት። yes ካላበላው ልክ አይደለም። እኔ ሴትን የሚደፍር በእውነት ተቆርጦለት ራሱ እንዲያው ቋንጣ አድርጎ ማብላት፣ በክትፍትፍ አድርጎ በደምብ ማብላት ደስ ነው። ጠንቋይ ነው ተባለ። ጠንቋይ ነው ተባለ አሉ ወይ? መድኃኒዓለም ታፕታፕ እያደረጋችሁ ጠንቋይ ነው ሆነ። ወሸላ ይዘህ ና ተብሎ ነው። መተት ሲቀብር ነው። እመብርሃን ድረሽ። ጥንቁልና የበቆለጥ ነው። እኔ ኢትዮጵያ ብኖር እመቤቴን ኑሮ ቢጠብሸኝ there's two things I will do። አንደኛ የሬሳ ሳጥን ነው የምሸጠው። አንድ ሁለተኛ ጠንቋይ ነው የምሆነው። ጠንቋይ thank you እና ሁለት ነገር ነው የማደርገው። አንደኛው አስወር ነው የምልህ። አንደኛው የሬሳ ሳጥን ነው የምሸጠው። ምክንያቱም ኢትዮጵያ ላይ ሬሳ ርካሽ፣ እንደ ሰው የረከሰ ነገር የለም። አም ሶሪ ይሸጥልሃል። ሁለተኛ ጠንቋይ ነው። ጥቁር ፍየል አምጪ እላለሁ። ጥቁር ፍየል ይገዛልኛል። ጥቁር በግ አምጪ፣ ጥቁር ዶሮ አምጡ እያልኩ መብላት ያለ ሀሳብ። ምን በአናትህ ተተከል አልሰማህም። ገብስማ ዶሮ አምጪ እላለሁ። ታመጫለሽ። የታባሽ ልትሄጂ? አዎ ገብስ። ውይ ፓስተርማ ተበላበት። ውይ ፓስተር ተበላበት። እንዳልክን ካየ በኋላ አጠነጥጥም አባቴ።
እኔ ባንዲራ መሸጥ ልጀምር ነው አላለም ተሙ። ስንት አይነት ባንዲራ ልሸጥ። በእውነት እውነቴን ነው። አሁን ወርዘበ ኦኬ፣ በእውነት እውነቴን አሁን ምንድን ነው ጥቁር ፍየል አምጣ ትላለህ፣ ይመጣልህ። ፓስተር መሆን ለእንዳልክም አልሆንም፣ ተባንን አላበላሉት። አንድ ቀን መድረክ አወጡትና ሁኔታው ደስ አላላቸው። አልተመቻቸውም፣ ውረድ አሉት። ፓስተርነትማ ነፍሴ። እኔ ራሱ ዮናታንን ብጠይቀው እምቢ አይደል እንዲያስባላችሁ ምቀኛ እንደ ዮናታን እዚህ ጋር አድርጌ ልጸልይ ብል ገገሙ። ቺኳ ራሱ እኔ ብጸልይላት ደስ ይለኛል። እሱም ፈጠነ። እንዳልክን አላስበላሉት። ክፉ ናቸው በእውነት። ምን አለ ቢበላ። ስንቱ ፓስተር ሆኖ በልቶ የለ የእንዳልክ ሲሆን ነው እንዴ እምቢ ያሉት። እንዳልክ ሲገርመኝ ያሳዘነኝ ማን እንደሆነ ታውቃላችሁ? አንጀቴን የበላኝ ደህና ሊያሸቁሉት ነበረ። ማን ነው? በጋሻው። ወይኔ በጋሻው፣ ወይኔ በላቸው አለ። በጋሻውን በየመንገዱ ጩኸ አላሉትም? ገበያ ቀዝቅዞ። ወይኔ በጋሻው፣ ወይኔ በጋሻው። ከባድ ሚዛን ነበርሽ እኮ ኦርቶዶክስ እያለ በየመንገዱ አሎ አሎ ማስባል አልጀመሩ? ወይኔ በላቸው። ወይኔ 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 ብራዘር ተጫወቱብን። እንደዛ ጦር ጋሻ ምናምን ለብሰ መድረክ ላይ አውጥተው ግብዳ አድርገው ምናምን የሆነች ነገር አድርገዋል ነበር። ሸዋፈራውም እኔ በጣም የሚመቸኝ ሰው ነው። አደራ ሙድ እንዳትይዙበት ጴንጤዎች። በመድኃኒዓለም ሙድ መያዝ ጀምራችሁ ሙድ መያዝ ጀምራችኋል። ጴንጤዎች ፕሊዝ ማን ዶንት ዱ ደም ላይክ ዳት አይ ስዌር ቱ ዩ። እኔ በጣም ተናድጃለሁ። ቤብ ካን አይ ጌት ናፕኪን ፕሊዝ? ታንክ ዩ። በእውነት በእውነት እነ እዩ ጩፋ ናቸው አሪፍ ነገር የሰሩት። እዩ ጩፋ ይመቸኛል። ወዛ በል ኦኬ ታዲያ you want me turn it up? there you go. ወንድማችን ሸዋፈራው ላብ እያጠመቀው ሲሰብክ አይቻለሁ። አይ ነው ተሙሻዬ ሸዋፈራው በጣም ተመችቶኝ ነበር አሰባበቁ። ግን ካለቀ በኋላ የገባችሁ ሰዎች ፈጣሪው ናችሁ። እዩ ጩፋ አሁን እየተጋደለ ነው። እዩ ጩፋ ይመቸኛል። እመቤቴ ለምን እንደምወደው ታውቃላችሁ? ይህን ከብት ይነደዋል። ይመችሽ ጩፋዬ፣ ንዳው ይህን ሰገጤ። ቤታ ቅባቱን ሽጥለት፣ እካክ ሽጥለት አባቴ። የስ ለፎሮፎር ለቆሮቆር ለምን እያልክ ሽጥለት። የስ እዩ ጩፋ አርሚ ምናምን ምናምን አርሚ ቸርች የስ ሽጥለት። ይህ ፒፕል ተጫወቱበት። እሰይ ፏ ብትን በል አንተ። ይመች አንተና ማን ነው እስራኤል ዳንሳ ይመቻችሁ። ጎበዝ ጎበዝ በደንብ። ይህን ሰገጤ ህዝብ እንደናንተ አይነት ሰው ጥሩ ነው፣ ጥሩ ነው። እስራኤል ዳንሳ እናንተ እኔ በጣም ነው የምትመቹ።
እንዲያውም እኔ ከጠነጠጥኩ እናንተ ቸርች ነው የምመጣው። አዎ እናንተ ቸርች ነው የምመጣው፣ ቃሌን የምሰጠው ወይ ለዩ ጩፋ ነው ወይ ደግሞ ለእስራኤል ዳንሳ ነው። የስ ከዛ ውጪ አልሰማችሁ። ዘርፌ ጩፋም አለችበታል። የት ጠፋች ዘርፌ ጩፋ? አረ በመዳ አጠፏቸው። ወይኔ ወይ ዘርፍዬ፣ እስቲ ይሁን ትንሽ ጠቀም አድርገው ይወረውሯቸዋል። የድሮዎቹ ፕሮቴስታንት በጣም ነው የምወዳቸው። ይሄ የተረጋጉት ጴንጤዎች በጣም እወዳለሁ። በጣም ነው የምወዳቸው። የተረጋጉት ጴንጤዎች በጣም እወዳለሁ። እኔ በጣም ነው የምወዳቸው። እኔ እነ ዶክተር ዮናታን ዮናታን አልኩኝ፣ ዶክተር ማሙሽ ምናምን በጣም ነው የምወዳቸው። ያ እና በጣም ነው የሚገርመኝ። እነ ዴቭ ከመጡ በኋላ ነው ሞደርን ያደረጉት ጴንጤ። እኔ ለሮናልዲኒዮ የሚከፈለውን ገንዘብ ታውቃላችሁ? እኔ ኳሳ ያለው ፋዘርዬ፣ እኔ ኳሳ ያለው ለሮናልዲኒዮ የሚከፈለው ገንዘብ ታውቃላችሁ? እኔ ሴጣን እያወጣውን ላይ አይከፈለኝም እያለ ሙዲዝ ነው እያወጣ ይሰጣልና ያስቁኛል አንዳንዶቹ። ፓስተር ቸሬ ይመቸኛል፣ አስተዋይ ነው። ፓስተር ቸሬ በጣም የሚያስተውል ሰው ነው። እኔ ሌላው የምወደው ከሶሻል ሚዲያ ላይ ወንጌላዊ ሳሚ ሙሉጌታ በጣም ይመቸኛል። ሳሚ ሙሉጌታ በጣም ታግሏቸው ነበር፣ አልቻለም። ሳሚ ሙሉጌታ በጣም ታግሏቸው ነበር። በቃ አቅም አጣ፣ ብቻውን ሆነ ተው እና ሳሚ ሙሉጌታ በእውነት እግዚአብሔር አምላክ ይጠብቃል። ትክክለኛ ወንጌላዊ ነው። ፓስተር ሶፊማ ከአርቲስቶች ጋር እየዋለ ጥላውን ገሰሰን ታውቀዋለህ? ሯጭ ነው ጥላውን ገሰሰ እያለ ሙድ ይዘን ከጃሉድ ጋር እየቃሙ ከጃሉድ ጋር እኮ ነው የሚቅመው። በሳቅ ነው ገደሉኝ። ግን እምነቱን ወደዋል። ፕሮቴስታንት እምነት በእውነት ላወቀው ለገባው መልካም እምነት፣ ለገባው በስነ ስርዓት አምላኩን ለሚወድ ሰው በጣም መልካም ነገር። አንዳንዶቹ ግን በጣም ያስቃሉ፣ ያዝናናሉ። ምን ይላል? እነ ፓስተር ቸሬ ገብቶታል። በቃ የገባው ነው። እነ ዶክተር ዳጄነ ጴንጤ ነኝ አላለም። ጴንጤ አይደለም። ሌሎቹ ግን ዝም ብለዋል አይደል? ይሄ አሁን እነ ዳጊ ምናምን ይሄ 30 ኪድዬ መዝሙሮቹን በጣም ነው የምወደው። እንደ ዳጊን የሚያህል ዘማሪ የለም። እሱና እንትና ወፍራሙ ስሙ ጠፋኝ። ወፍራሙ ግድንግድ ሰው ማን ነው? መስፍን ጉቱ። የስ መስፍን ጉቱ መዝሙሩ በጣም ወደዋል። እኔ እሱን መስፍን ጉቱ እንትናም በጣም ወድለታል። አውታሩ ኬፋ በጣም ይመቸኛል። የተከስተም በጣም መልካም መዝሙሮች አሉት። ሊሊን በጣም ነው መወዳት መዝሙሯ ሊሊ በጣም ወደዋለሁ። ሌላ ደግሞ እቅፍ ድግፍ እያለች የምትዘምራለች አንድ ዘማሪ አለች።
እቅፍ ድግፍ እያለች የምትዘምረው ማናት? አዜብ ናት። የስ በጣም አዜብ መጣችልኝ። በጣም ደስ የሚል መዝሙሮች አሉ መዝሙራቸው። አሁን ግን በቃ ከዘመናዊ ዘፈን ሙጭልፍ እያደረጉ የሚዘፍኗት አለች። አሁን አብሶሉትሊ ዘመናዊ ዘፈን እንትናንም ደስ ይለኛል። ኤፍሬምን ወደዋል፣ ደስ ይሎኛል። መዝሙር አዳምጣለሁ እኔ የኦርቶዶክስ እንዲያውም አሁን በፊት አልሰማም ነበር የራሴ የሆነ። ለምንድን ነው የማልሰማበት ምክንያት ልንገራቸው። እኔ ኦርቶዶክስ ሰማ እምባዬ ነው የሚቀድመኝ፣ አፈር ቀድሜ ነው የሚያስገባኝ። በእውነት እመቤቴ ምስክሬ ነው የምልህ። የኦርቶዶክስ መዝሙር ስትሰማ እምባ ነው የሚመጣ የሚቀድመኝ። የሆነ የሚነዝረኝ ነገር አለ፣ ግራ ነው የሚገባኝና የኦርቶዶክስ በጣም ከባድ ነው። የኦርቶዶክስ መዝሙር ፓወርፉል፣ ሶ ፓወርፉል። ያ እና የኦርቶዶክስ መዝሙር ከባድ መዝሙር አለ። ከልቡ መዝሙር ነው የሚያስደንስ ምናምንም ልበል እንዲህ ልበል የምትልበት ነገር የለም። ያ ተሙ አንተ በእኔ ሙዚቃ ታለቅሳለህ። እውነት ነው። በአንተ ዘፈን ስንቱ አልቅሷል። ስንቱ ያ የምሰማቸውን ነው። ዮሴፍ ምናምን አልሰማቸው። እኔ የሚመቹኝ አንድ ልጅ ደግሞ አለ፣ አምላከ ወዳጅ አለኝ የሚል አንድ ዘማሪ አለ። አዲስ ልጅ ነው። የሌሎቹን ሪሚክስ እያደረገ ነው የሚዘምረው። የራሱ የለው ሙልጭ አድርጎ የዝማሬም ሪሚክስ አለው። ፕሮቴስታንት ጋር ችግር የለው። አቤኔዘር ሙልጭ እያደረገ ሪሚክስ እያደረገ ይሸቅላል አልኩ። አቤኔዘር ሸቅ አባቴ ይመች። ፓንክን የተቆረጠችው ምናምን ነገር ድምጿ የሌለ ኃይለኛ ነው። በደንብ አድርጎ ሪሚክስ እያደረገ ይሸቅላል። ጎበዝ ነው። ይሞታል እንዴ? ሸቅል አባቴ። አብዛኛው የአውታሩን ስራዎች ናቸው የሚሰራው እና እኔ አውታሩ በጣም ነው የምወደው። በጣም ባህሪውም ደግሞ በጣም የተረጋጋ ነው። አንድ ወዳጅ ያለች ጓደኛ ፕሮቴስታንት እና የእሷ ባሏ እሱ አውታሩን ነው የሚመስለው። አውታሩ ዲቦራ ትባላለች፣ ጴንጤ ናት እና ዳላስ ያለች ናት። በጣም የዋህ መልካም ሴት ከነ ባሏ አውታሩን ነው የሚመስለው እና በጣም ምርጥ ሴት ናት ዲቦራ። እና ዳላስ የሄድኩ ጊዜ በቃ መውጫ መግቢያ ነው የምታሳጣኝ። በቃ የሄድኩ ጊዜ በጣም በፍቅር እሷም ባለቤቷ የሚያስተናገዱኝ ምርጥ ሰው ናት። እና እሷ ዲቦ ሳየው እንዴ ተወዛግብ ያለው እንዴ አውታሩ ነው አለ። እመቤቴን በጣም ነው የሚመስለው አውታሩ። አሁን እንደኔ ጸጉር አስተክሉ አውታሩ ይመቸኛል። ጸጉሯን ግን እንደኔ ፈርዘዋለች። ይመቻል። እኔን አይቶ ጸጉር ያላሰራ ፓስተር ሼክ ቄሱላ አሰርቷል። ቀልዱናል። እኔ ብራንድ ነኝ። ዮናታን አክሊሉ ከኔ በኋላ ነው ያሰራው ጸጉር። ኬፋ ማብራዘር ከኔ በኋላ፣ አውታሩ ከኔ በኋላ ነው ያሰራ ጸጉር። የስ ግን ደስ ይላል። እኔ ምንድን ነው ሰው ሀሳብ መስጠት ይችላል ብዬ አስባለሁ። ሀሳባችሁን ስጡ። ተከስተ መዝሙሩ በጣም ደስ ይላል። የስ ስለ ዳጊና ስለ ሳምሶን ምን ትላለህ? የፌክ ትዳር ነበር የነበራቸው። ከጠየቃችሁኝ አይቀር ልመልስ። ታፕታፕ አድርጉ። እንዴ 100 ሺህ ሳልገባ ነው እንዴ የምበጠረቀው?
ታፕታፕን ቋጠራችሁ እንዴ? ቤተሰብ ጠላት ብቻ ነው እንዴ ገብቶ የሚያዳምጠኝ? ወደ ዩቲዩብ እንዳልነካው እንዳልሄድ ልሸቅል ዩቲዩብ ቶሎ አንዴ 100,000 እንግባ ዩቲዩብ እንዳልሄድ እና እቺ ጉርጢ ባሌን ምናምን እያለች መጣ ታሰቃያችሁ። let's go አንዴ 100,000 እንግባ። let's go አረ የተመቱ ሰዎች ምን እንዳሉ ታውቃላችሁ? የጂጂን ባል ሆዴ፣ የጉቺን ባል አንጀቴ፣ አሁን ደግሞ ሌላ ይመጣል ኩላሊት የሚባል ልጅ ሊመጣ ነው እያሉ ነው። እናቷ ጎንደር ኩላሊቴ ሊመጣ ነው እያሉ ነው። Oh my God. ሌትስ ጎ 100,000 እንምላ አንዴ። ሙቀት እየመጣ ነው ቤተሰብ። ሆዴ አንጀቴ፣ የእንትና ባል አንጀቴ ነው ስሙ። የማን ነው ስሙ? የጉቺ የ3 ቀን ቦይፍሬንዷ አንጀቴ ተብሏል። ኩላሊቴና ጉበቴ ይቀራሉ። ኤድዬ እንዴት ነሽ? ታፕታፕ አንዴ 100,000 እንግባ። ሌትስ ጎ 74 ኤዱሻ 75 አንድ ምን የሚባል እንፈልጋለን። አንድ ማን ነው ስሙን እንፈልጋለን። አዎ ኩላሊት የሚባል ወንድ እንፈልጋለን። 76 ሌትስ ጎ 76 77 78 ቶሎ ታፕታፕ 100,000 እንግባ። ሰባ 80 ሌትስ ጎ 80,000 63,000 ያለው አለ ታጠ ነው 63,000